ኢትዮጵስ በማርያም ጽዮን ካቶሊክ ትምህርት ቤት ተገኝታ ነበር። በዚያም ከወላጆችና ከህፃናት ጋር ደስ የሚል ጊዜ አሳልፋ ተመልሳለች። ዝርዝር ዘገባ አንድነትም አላት፣ እንከታተላት። ኢትዮጵስ በገዳማውያን ሴታውያን ማርያም ጽዮን ትምህርት ቤት ተገኝታ ነበር። መዝሙሮቹ በውዝዋዜ ነበርና የቀረቡት እጅግ አስተማሪ ነበር። ኢትዮጵስ ከሁለት ጓደኞቿ ጋር ቆይታ አድርጋለች። ይባላል ሄዋን አጣጥቡላት እስኪ ሄዋን ምትፈልገው አጣጥቡላት። ወላጆች በፕሮግራሙ ላይ ተካፍለው ነበር። ውድድርም ተካሂደዋል፣ ተወዳድረዋል፣ አሸንፈዋል። ተማሪዎች ግጥም፣ ዘፈን፣ ግዕዝ አቅርበዋል። ሰላም ለኪ እንዛር ሰገነብ ለኪ ማርያም መኪ ያያቂ ማብኪ እጅግ አዝናኝና አስተማሪ ዝግጅት ነበር። ደስ የሚል ጎረቤት አሉን፣ ደስታ የተሞላበት ፍቅር የበዛበት ሰላም ሁሉ ናሰይ ማጣጥምበት። ጣና ቡቻቻ በእለቱ ነበሩ። ጀቱ በራሪው ጀቱ እንግዲህ ዛሬም እንደተለመደው ኢትዮጵስ ወደ አንድ ትምህርት ቤት ይዛን ሄዳለች። አው ኢትዮጵስ ዛሬ የተገኘችው እንግዲህ ገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት ውስጥ ተገኝታለች። ከጓደኞቿ ጋር ቆንጆ ጊዜ አሳልፋለች። ቢታ እንግዲህ በጣም የወደድኩት እንግዲህ ምን ወደድኩት እንትን ያቀረቡት ነበሩ። ፋሽን ሾው በጣም ጎበዞች ናቸው። ፋሽን ሾው አይቻለሁ፣ ዳንስ ነበር፣ በጣም ደስ የሚል ጊዜ ነበር ያሳለፈው። አው ጓደኞቿ በጣም ጎበዞች ነበሩ። ግጥምም የተለያየ ዝግጅቶችን አቅርበውላታል። ጥርስና ምላስ ሲደጋገፍ ያምራል፣ አንዳችን ለአንዳችን ስንሆን ደስ ይላል። ጥርስና ምላስ ሲደጋገፍ ያምራል፣ አንዳችን ለአንዳችን ስንሆን ደስ ይላል። ከወላጆችም ከመምህራንም አስተያየት ተቀብለናል። ስሜ ቶማስ ፈለቀ እባላለሁ። የትምህርት ቤቱ የአንደኛ ደረጃ ምክትል ርዕሰ መምህር ነኝ። ዛሬ ከኢትዮጵስ ጋራ ባደረግነው የልጆች ጨዋታ ተማሪዎች እጅግ በጣም በጥሩ ሁኔታ የተዝናኑበት፣ ወላጆችም ከልጆቻቸው ጋራ ተገኝተው በትምህርት ቤት ውስጥ ጥሩ ጊዜ ያሳለፉበት ነው። ተማሪዎች በትልቁ የሚጠብቁት የኢትዮጵስ ፕሮግራም በትምህርት ቤት ውስጥ እንዲደረግ በመደረጉ ጥሩ የሆነ ፕሮግራም እንድናገኝ አግዞናል ማለት ነው። ስሜ ሴታ ይባላል። የማክሪያና ኤፍሬምና የሄመን ኤፍሬም እናት ነኝ። ዛሬ የመጣሁት ኢትዮጵስ ትመጣለች ተብሎ ገዳመ ሲታውያን የማርያም ጽዮን ትምህርት ቤት ነው የመጣሁት። ልጆቼ በጣም ደስተኛ ናቸው፣ እኔም ደስተኛ። ኢትዮጵስ እንወድሻለን፣ ደስ ብሎናል። እሺ፣ ስሜ ምህረት ባይሉ እባላለሁ። ኢትዮጵስን በማግኘታችን በጣም ደስ ብሎናል።